ሃይ ጋይስ እንግዲህ እዚህ ስክሪኑ ላይ እንደምትመለከቱት ከአንድ አመት ብራቭ ከአንድ አመት ስትራግል በኋላ ከአንድ አመት ባክ ኤንድ ፎርዝ በኋላ ዊ ፓስ ዘ ቻሌንጅ ኒጋ ዊ አር ናው ኦፊሻሊ ፎር ፊገር ፈንድ ትሬደር ማለት ነው። ፎር ፊገር አሁን ፎር ፊገር ለማለት ራሱ አይከብድም። አዋርድ ቱ ሚ ዚስ ትሬደር ሃዝ ፓስድ ኤ ፉል ኢኩቲ ኤች ቻሌንጅ consisting of the EQT8 challenge and verification stage. Co-founder Chris and Bakery. And it has been a long 1 year journey. And currently our next payout date is 18. ከዛም በኋላ ምን ተፈጠረ ማለት ነው? We are in drawdown. Let me show you. አመቱን ላሳያችሁ። 5K ማለት ነው። እዚህ ጋር ዩሲ የተገዛበትም ማለት ነው 2004 11ኛ ወር በ29 ኦልሞስት አንድ አመት ለመሙላት 22 ቀን ነው የሞላው። 22 ቀን ኢንሻአላህ 2026 ከመግባቱ በፊት ደግሞ ፕሮጀክት አርግተን ፓስ እንዳደረግ ነው ፕሮጀክት አርግተን ፔይአውት እንጠይቃለን ኢንሻአላህ። ሁሉም በአላህ ፍቃድ ነው የሚሆነው። እና ለሰከንድ ፌዝ ደግሞ ቱክ ሚ ላይክ አባውት 1 month ምናምን። ይችኛውን ደግሞ እስቲ ቆይ ላይክ ዳታውን አያሳይም እንጂ ቢያሳይ ምናምን ፓስ ያደረኩበትን ጊዜ ያሳያቸዋለሁ። እሺ እሱ እስኪከፍት ድረስ እና ሌላም ቻሌንጅ አለን ማለት ነው። ኳንቲክል ፌዝ 2 ሀቢቢ ፌዝ 2 ዩ ሲ ዩ አር ኢን ፌዝ 2 ኦፕን ዘ ጋዴም ሰርቲፊኬት ነገር ሶ አይ ኒድ ቱ ሪፍሬሽ ዲስ ዋን ቱ። እቺን ሪፍሬሽ እናርጋት። So yes sir, open the certificates. 5K 5 grand 5 grand ብቻ ይሄኛውንም ፌዝ 2 ደርሰናል አልሐምዱሊላህ። ፌዝ 2 ሶ ቶታሊ አሁን ባለ ፌዝ 2 አካውንት ስንት አለን? 3 ነው ያለን። this one is ፌዝ 2 ይሄኛው ፌዝ 2 ነው 2.5K ነው። ይሄኛውም 5K ነው 2 ስቴጅ 2 ፌዝ ያው ይሄኛው ደግሞ አያሳይም። እና እዚህ ጋር አናዘር ፌዝ 2 አለን ስዊፍት ስታርት ዴት 2009ኛ ወር እና በጣም አካውንቱ ላይ ተንጠልጥዬ ነው የሚገኘው ማለት ነው። አንገቱን አንቄ ነው ያለሁት። የታባቱ ብቻ ለዛሬ ይሄኛውን ነው ያፕ ለማድረግ የመጣሁት። ከዚህ በኋላ በተለያየ ፕሮጀክት ለመቅረብ አስበናል ማለት ነው። እኔም ፎሎ ጋር አረጋችሁ ምንም የምትጠቀሙት ነገር ያለ አይመስለኝም። ቢኮዝ አንድ ለትሬደሮች ጠቃሚ የሆነ ዌብ አፕ ድሮፕ ለማድረግ እየታቀደ ነው 2026 ላይ ማለት ነው። ደስ ካለኝ ደግሞ ማለት ነው 2030 ላይ ነው ድሮፕ ማድረገው። መፍትሄ አይደለም እንዴ? እሱማ መፍትሄ ነው። ኤኒዌይስ this is for today እና 6 ደቂቃ ከ30 ከ40